መጨረሻ ዲያ አባቴም ዲያ ነበር እኔም ዲያ ነበርኩ በዜግነትና አያ በዜግነትና ቹቻ እነስኩም አባና ጋም ትቀምስ ሞተ አዋያ የሰብቃር እንኳን የገገና አታቦይንታ የሰብቃር ቡጥር አራባ ነበር አዋ ቤተና ሙራራም ገዛሁ ቾትኩንታ ቤት አረሸሁ አምና ለሽንኩርት እስከ 6 ኩንታል አካባቢ አምርቻለሁ ለብር ሲተመን ኦሬዲ ወደ 120 ሺህ ብር አካባቢ እንደማለት ነው ግብርናው የኢኮኖሚ ቁልፍ ጉዳይ መሆኑን በመገንዘብ እንደ ዞርዳ በ2017-18 ምርት ዘመን በመኸር እርሻ 7223 ሄክታር ለማልማት ታቅዶ 7140 ሄክታር ለማከናወን የተቻለ ሲሆን ከ164000 ኩንታል በላይ ምርትም ለመሰብሰብ ግብ ተጥሏል። ወረዳው በዋናነት ከሚመረቱ ሰብሎች መካከል ጤፍ፣ ገብስ፣ ስንዴ፣ ባቄላ፣ አተር እንዲሁም ኑግና የመሳሰሉ ተጠቃሽ ሲሆኑ የመኸር እርሻው ስኬታማ ለማድረግም በርካታ እንቅስቃሴዎች መደረጉንም ጽሕፈት ቤቱ መረጃ ያመለክታል። በወረዳው ከዚህ በፊት ያልታረሱ 570 ሄክታር መሬት እንዲታረስ በማድረግ ሰብሎች በኩታ ገጠም እንዲለሙና ሌሎችን ከሌላ ጊዜ የተሻሉ ሥራዎች በማከናወን ሰፊ እንቅስቃሴ መደረጉን ተከትሎ በዘርፉ ለውጦች እንዲመዘገቡም እየተደረገ ያለው ጥረት ተስፋ የሚሰጥ ነው። ሌላው እንደ ዞርዳ ባህር ዛፍ ያለው ጉዳት በበቂ ደረጃ በማስገንዘብና በመግባባት አርሶ አደሩ አምሮ እየጠላ መምጣቱንና ባህር ዛፍን በማስወገድ በሌላ ሰብሎች ለአብነትም በአቮካዶ፣ በጤፍ፣ በገብስ፣ በስንዴና በመሳሰሉት እየተካ የሚገኝ ሲሆን እስካሁን ሂደትም 95 ሄክታር ያክል የማስወገድና በሰብል የመተካት ሥራ ተሰርቷል። አሁን ያለው የአርሶ አደሩ እንዲሁም አንዳንድ በግብርናው ዘርፍ የተሰማሩ ባለሀብቶች መነሳሳት እንደ ምቹ አጋጣሚ በመጠቀም ወረዳው የግብርናው ዘርፍ በማሳደግ የነበረው ታሪክ የመቀየር ሥራ ተጠናከረ መንገድ መቀጠልም ይኖርበታል። በአጠቃላይ እንደ ዞርዳ በ2017-18 ምርት ዘመን እንዲሁም በቀጣይ ትኩረት በሚሰጣቸው ጽሕፈት ቤቱ ኃላፊ አርሶ አደሮችና የግብርና ባለሙያዎች አነጋግረናል። ይከታተሉን። በወረዳችን ያው በ2017-18 ምርት ዘመን አጠቃላይ 7223 ሄክታር ለማልማት አቅደን አሁን ላይ ወደ 7140 ሄክታር ያህል የእቅዳችን 98% በዘር ተሸፍኗል ማለት ነው። አጠቃላይ እስካሁን የመኸር እንቅስቃሴያችን ለማሳካት በርካታ ስራዎች ተሰርተዋል። ቅድም ያልኩት ወደ 7140 ሄክታር በዘር ሸፍነናል ማለት ነውና ለዚህ የሚያስፈልጉ ያው በቂ የቅድመ ዝግጅት ስራዎች የፈጻሚ ማዘጋጃ መድረኮች በወረዳ ደረጃ ካካሄድን በኋላ በቀበሌም ደረጃ ግለቱን ጠብቆ እነዛ መድረኮች እንዲካሄዱና ተግባቦት እንዲፈጠር በእቅዱ ላይ ከፈጻሚ ጋር በቂ መግባባት እንዲፈጠር የፈጻሚ ማዘጋጃ መድረክ አካሄደን በዛው ልክ በርካታ በተለይ ብዙ ጊዜ ያልታረሱ መሬቶች እንዲታረሱ ወደ 570 ሄክታር ያህል አዲስ ማሳ እንዲታረስ አድርገናል። ያው በወረዳችን ደረጃ አንድ ትራክተር አለ። እንደዚሁ ከጋበር በጎ አድራጎት ድርጅትም በድጋፍ የተሰጠን ትልቁ 2 ትራክተሮች ትልቅ አሉ። እነሱንም የተወሰነ ዘግይተው የመጡ ቢሆንም በወቅቱ እገዛ አድርገዋል። ስለዚህ አብዛኛው ይሄ የምታየው ማሳ አሁን ያለንበት ቀበሌ ሸህረሞ ቀበሌ ነው። አጠቃላይ ወደ 152 ሄክታር ያህል እየለማ ያለ ኩታ ገጠም የጤፍ ማሳ ነው የሚታየው። ስለዚህ ከ18 የኪራይ ትራክተሮች ከ18 በላይ ኪራይ ትራክተሮች ዳርቻ ላይ ዝግባ ቦቶ ላይ አጓሽ ተረህ ላይ እና ይሄን ቀበሌ ሸህረሞ ላይ በኪራይ የገቡበት ሂደት አለ ማለት ነው። ስለዚህ የምናየው ጥሩ የሆነ የማሳ ድግግሞሽ እና የማዳበሪያ አጠቃቀሙም የተሻለ ጥቅም ላይ የዋለ መሆኑ ያሳያል። የሰብሉ ቁመና ሲታይ አሁን ላይ አጠቃላይ እንደ ወረዳችን ያው የአረም ቁጥጥር ስራው በተጠናከረ ሁኔታ ተሰርቷል። ግን ደግሞ አሁንም ዘግይተው የዘሩ አርሶ አደሮች አረም የመቆጣጠር ስራው ያው እንዲጠናከር የአረም ሳምንት አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር የአረም ሳምንት በማወጅ አርሶ አደሩ የቤተሰቡን ጉልበትና ያሉ የአደረጃጀቶች ተጠቅሞ ያንን አረም እንዲያስወግድና በሌላ በኩል ደግሞ የተባይና በሽታ አሰሳ በ2016-17 የጤፍ እንደዚህ ዋግ ተከስቶ ነበረ። እሱ ዘንድሮስ ምን ይመስላል የሚል ነገር ባለሙያችንም አመራሩም በደንብ የማሳ ክትትል እንዲያደርግና በቂ የሆነ የኬሚካል ዝግጅቶች ተደርጓል ማለት ነው። አሁን ላይ የተከሰተ ነገር የለም። በተወሰኑ ቀበሌዎች ላይ አንድ በ4 ሄክታር ላይ የገብስ ዋግ የተከሰተባቸው ቀበሌዎች ካልሆነ በስተቀር የከፋ የበሽታ ክስተት የለም። አየሩ ጥሩ ነው።
አጠቃላይ የሚያሳየው ጥሩ ምርት ይገኛል ተብሎ ነው የሚጠበቀው ማለት ነው። በዚህ ምርት ዘመን በአጠቃላይ የመኸር እንቅስቃሴያችን ተስፋ ሰጪ ነው ብሎ መውሰድ ይቻላል። የመጨረሻ ድሃ ነበርኩ። የመጨረሻ ድሃ አባቴም ድሃ ነበር፣ እኔም ድሃ ነበርኩ። በዜግነትና ቹቻ እነስኩም አባና ጋህም ትቀምስ ሞተ አዋያ የሰብ ቃር እንኳን የገገና አታቦይንታ የሰብ ቃር ቡጥል አራባ ነበር። አዋ ቤተና ሙራራም ገዛሁ ቾትኩንታ ቤት አረሸሁ በገዛ ዋጋና ተሰብት የደብኒ 3 ሄክታር አፈር ቾትኩንታ ሁያ ማርበት ኬሻ ገባሁ። ሁያ ማርበት ኬሻ በ5300 በ5000 ያስየሁንታነ ዝኽ ቤት 93 ቆርቆሮ አጥቃር ሜዞት የደውኒ ያጨስየሁን ቆርቆሮ ሲየሁም አረሸሁ። ከገቢ ወንድም ካለን ከፍጆታ በተጨማሪ ለገበያ የምናመርታቸው ነገራቶች አሉ። ከነዚህ መካከል ነጭ ሽንኩርት፣ ድንችና ካሮት እንዲሁም ገብስ በዋናነት የሚጠቀሱ ናቸው። ያው ገብስ በስፋት የሚመረተው ነው። ገብስና ድንች በስፋት እናመርታለን። ነጭ ሽንኩርትና ካሮት ግን በተወሰነ ነው። ምክንያቱም ብዙ የሰው ኃይል የሚፈልግ እንዲሁም ከአካባቢው ተስማሚነት አንፃር ብዙ ወጪ የሚጠይቅ ስለሆነ ያናከል በስፋት እንትን አንለው። ነገር ግን ከዚህ በፊት እንደጀመር ነው አሁንም እየሰራን ነው። ምናልባት አምናም ብዙ ተጠቅም ያለው ነጭ ሽንኩርትና ካሮት አምና ነጭ ሽንኩርት እስከ 6 ኩንታል አካባቢ አምርቻለሁ። እሺ በብር ሲተመን ኦሬዲ ወደ 120 ብር አካባቢ እንደማለት ነው። ካሮት ደግሞ ወደ 30 ኩንታል አካባቢ ነው። ያ ደግሞ ወደ በብር ሲገመት እዛኔ ወደ 1000 ብር አካባቢ ነበር ማማከይ የተሸጠው ወደ 60 ሺህ ብር አካባቢ አገኝቼበታለሁ በአመት ማለት ነው። በአመት ስለዚህ ያው ይሄ ነው። ዘንድሮ በመኸር ወቅታችን ጠቅላላ እንደ ቀበሌያችን 723.5 ሄክታር ታቅዷል። በግብስ ባተር በባቄላ በሶስቱም የሰብል ዘርፎች ክንውናችንም 723.5 ሄክታር ነው። አጠቃላይ ሸረሞ ቀበሌ በመኸር ስራዎች ያው ከዚህ በፊት ያወሰራቸው የነበሩ የጤፍ ክላስተር ያው በስፋት ይሰራል። በዘንድሮ አመት ካምነው ያው የተሻለ ስራ ተሰርቷል። በዚህም አጠቃላይ እንደ ቀበሌያችን 175 ሄክታር አቅደን 169 ሄክታር ተከናውኗል ማለት ነው። በዚህ በምናየው ክላስተር ውስጥ 101 አርሶ አደሮች ተሳትፈው ይህም 152 ሄክታር በአንድ ክላስተር ዝጎዝጎ በሚባል ክላስተር ውስጥ የለማበት አግባብ አለ። ሌላው 3 ክላስተር ነው እንደ ቀበሌ ያለን። አንደኛው ክላስተር ወይራ ክላስተር 15 ሄክታር ለምቷል። እንዲሁም ፍንቴ ክላስተር 8 ሄክታር አጠቃላይ 169 ሄክታር በመኸር ሸፍነናል። ለዚህ የሚሆን ግብዓት 161 ኩንታል ኤንፒኤስ እና 55 ኩንታል ዩሪያ ተጠቅመናል። ምርጥ ዘር እስከ 5 ኩንታል የሲዋን ምርጥ ዘር አስገብተን ለዚህ ውጤታማ ስራ ለመስራት የቻልንበት ሁኔታ አለ። ባለፉት 3 ወራት በዚህ በመኸር እንቅስቃሴያችን በየ15 ቀኑ ተልኮ እየወሰደ በቀበሌ ደረጃ ተተክሎ የሚሰራበት አሰራር ተፈጥሯል። ግን ደግሞ ቅድም ባልኩት መንገድ አሁንም ጥቂት ጥሩ አገልግሎት የማይሰጡ ባለሙያዎች ደግሞ ማስተካከል እንዳለብን እንወስዳለን። አመራሩም ኮሚትመንት ወስዶ አጠቃላይ የመኸር ስራችን በማጠናከር ለቀጣይ ለመስኖ ለ2018 የመስኖ ቅድመ ዝግጅት ስራ ተጀምሯል በወረዳችን ደረጃ። እዛም ላይ በመኸር ያገኘናቸው ምርጥ ተሞክሮች በማስፋት ጉለቶቻችን የድጋፍ የክትትል የግብአት አቅርቦት የክህሎት ጉለቶቻችን በማረም የመስኖ የ2018 መስኖም ጭምር ለማሳካት ጥሩ መነሻ ይሆነናል የሚል ነገር ነው ያለን። በተለይ አዲስ እርሻ ላይ በአገና ዙሪያ ቀበሌዎች ላይ በተለይ 15ቱ ቀበሌ ላይ ያለው ችግር የእርሻ ችግር እንፈታለን እና መቀየር አለበት፣ ሁሌም ጠባቂ መሆን መቻል የለበትም የሚለው ሐሳብ እያንዳንዱ ማሳ እየተለካ ነው። አሁን አገና ዙሪያ ቀበሌ ላይ ማለት ነው ምን ያህል የአርሶ አደር ማሳ በቋሚ ሰብል ምን ያህል ተሸፍኗል፣ በአመታዊ ሰብል ምን ያህል ተሸፍኗል፣ ሊታረስ የሚችለው ማሳ ምን ያህል ነው ዘን እንደ አቅሙ ደግሞ የትራክተር አቅርቦት የቤተሰቡ ጉልበት ተጠቅሞ ምን ያህሉ ደግሞ በዘር ሊሸፍን ይችላል። አሁን ከፊት ለፊታችን ድንች በቆሎ መትከል አለበት። ሌሎች የፍራፍሬ የቡና ልማቶች በጣም በተጠናከረ ሁኔታ መሰራት አለበት። ለዚያ የሚመች ቅድመ ዝግጅት ካሁኑኑ የጀመርንበት ሂደት አለ። ይሄን አጠናክረን እንቀጥላለን የሚል ነገር ነው። ባህር ዛፍ ላይ ያው አርሶ አደራችን እንደ ዞንም እንደ ክልልም የተቀመጠው አቅጣጫ ተቀብሎ አምርሮ ጠልቶታል። ባህር ዛፍ በሰብል ቦታ ላይ እስካሁን ሳናውቅ ከፍተኛ የሆነ ጉዳት እያስተናገድን ያለንበት ሁኔታ መቀየር መቻል አለበት የሚል ነው። ከዚህ አንፃር
ስኬቱ ምንድነው? ቢያንስ ባለበት ቆመዋል። እያስወግዱ ያሉ ቀበሌዎች አሉ። ለምሳሌ 360 ሄክታር በባህር ዛፍ የተሸፈነ መሬት እናስወግዳለን ብለን እቅድ ይዘናል። አሁን ላይ ወደ 95 ሄክታር ባህር ዛፍ ተወግዶ በአመታዊ ሰብሎች እንደዚህ በጤፍ፣ በገብስ፣ በስንዴ፣ በአቮካዶ፣ በቡና የተሸፈኑ ማሳዎች ወደ 95 ሄክታር ያህል አለ። ስለዚህ ገና ነው። አብዛኛው ማሳ ተገቢ ባልሆነ መንገድ የተተከለ ባህር ዛፍ ስላለ እዛም ላይ በቀበሌ ምክር ቤቶች ላይ ጠንካራ ውይይት እየተደረገ በተግባቡት የጭቅጭቅ ከስራ የሚነጥል አይነት ሳይሆን በጭቅጭቅ መንገድ ሳይሆን በተግባቡት ባህር ዛፍ ለሁለቱም ባህር ዛፍ አጠገብ ያለም አርሶ አደርም ባህር ዛፍ የተከለው አርሶ አደር ተጎጂ ስለሆነ ተግባብቶ ወስኖ ማስወገድ መቻል አለበት የሚል ነው። ስለዚህ ስላል ዘንድሮ የተሻለ ከሌላ ጊዜ ካምናም ከካቻምናም ዘንድሮ የተሻለ ነው። ዩሪያም በአግባቡ ተገኘ። እንደው ውሰዱ ብለው እየቀሰቀሱን ነው፣ እየወሰድን ነው። በፈለግነው ጊዜ አለ እያገኘን ነው ማለት ነው። በጣም አሪፍ ነው። በአግባቡ ሲታይ አሁን እየጨመረ ነው የሚመጣው፣ እየጨመረ እያረሰ የኑሮ ውድነቱም እያየ ገብስም ጥሩ ይሸጣል። ያው ሰው አንዴ ከተነገረው ለራሱ ብሎ ነው የሚያርሰው። በጣም አሪፍ ነው። በፉክክር ነው የሚታረሰው። አሪፍ ስራ ላይ ነን ያለ ነው በአሁኑ ወቅት። እንደዛ ነው። ተተተረንታነ ቾተሰብ በቆሎ ቾተሰብ ጤፍ ቾተሰብ ሉግ ቾተሰብ ችንጉራ ቾተሰብ ዩሩም ግዝ ያቸም ቦሄ ወኋም ቦሄ ወኋያ የምራ በቾትሁን 10,000 ብር ችንጉራ ሲሁ 10,000 ብር ተቤተና የሆይት ቤቱን ሻው ያተፈ የሆይት ቤት ችንጉራ ህህ ሰይቱይ አቋም ነረ በቤተና አቋም ቅምቃ ዘራን ቀሲፈሁ ማናው ግቦ መዘቡይ በቤተው ውሸት አንኸረ ውሸት ይሄድ ናግባን ታናተሹ ባለሙያ ድጋፍ በጣም ጥሩ ነው። በጣም ልናመሰግናቸው ይገባል። ያው ወረዳውም ከቀበሌም ብዙ ግብርና ድጋፍ ይመጣልናል። እንዲሁም በአካልም ቀርበው ያወያዩናል፣ ያን ለምን ችግር ይጠይቁናል። እንዲሁም ግብአትም በሚያስፈልገን ጊዜ የሚያስፈልገን ሁሉ ከማሟላት ወደ ኋላ ቀርተው አያውቁም። ነገር ግን ከዚህ ከ3 ከ4 ዓመት በፊት ትንሽ የግብአት እጥረቶች ይኖሩ ነበር። ማዳበሪያም ዩሪያም እንዲሁም የተለያዩ ኬሚካሎችም ይሄ ተባይ ማጥፊያም እንዲሁም አረም ማጥፊያም ኬሚካሎች በመፈልግበት ሰዓት በአግባቡ አናገኝም ነበር። አሁን ላይ ግን የተሻለ የግብአት አቅርቦት እናገኛለን። እነሱም በአካልም ቀርበው እንዲሁም በስልክም በሚያስፈልገን ሁሉ ላይ እየተገኙልን ነው። ለዚህም ከልብ ለማመስገን እፈልጋለሁ። ላይ መጀመሪያ እርሻ ቀድሞ ካልታረሰ በይህን የምናየውን ጤፍ ማምረት አይችልም። የጭፍልቅ እርሻ ከሆነ ጤፉ የተወሰነ ተጽዕኖ ያመጣበታል እና እርሻ ያው ከየካቲት እና መጋቢት ጀምረን በጋ ላይ ነው እርሻውን ያረስ ነው። ለሱም ትልቅ ኮሚትመንት ወስደን ከግል ትራክተሮች ጋር በመነጋገር መተው እዚህ እንዲያርሱ አድርገን እንደ ቀበሌ ማለት ነው። እንደ ወረዳ አጠቃላይ የግብአት አቅርቦቱ ምርጥ ዘር ጤፍና ማዳበሪያ በአልነው ሰዓት የሞዳሊቲ ለይተን ባስገባንበት ሰዓት ቶሎ እንዲገባልን ተደርጎ ለአርሶ አደሩ ስርጭት የተደረገበት አግባብ አለ። አርሶ አደሩም አንድም ቀን ሳይጉላላ ማዳበሪያ በጠየቀበት ሰዓት እንዲያገኝ አድርገናል። አሁን ላይ ይሄ ከፍተኛ በወረዳ 7140 ሄክታር በተለያዩ ሰብሎች ጤፍ፣ ገብስ፣ ባቄላ ስለዚህ በቀጥታ ወደ ምርት በቀጥታ ወደ ጎተራ እስከሚገባ ድረስ አርሶ አደሩ ሙሉ ጊዜውን አሁንም ከልክ ሲዘራ ግብአቱ ሲያቀርብ ዘር ምርጥ ዘር ሲፈልግ የነበረው አይነት እንቅስቃሴ ማድረግ አለበት ማለት ነው። አሁንም የመጨረሻ ደረጃ ምንለው በአንድ ሄክታር ምን ያህል ያስቀመጥነው ግብ አሳክተናል ወይ የሚል ጥያቄ መመለስ መቻል አለበትና ይሄንን እስከሚሆን ድረስ አርሶ አደሩ በንቃት ማሳው አሰሳ አካሂዶ የበሽታ የተባይ አሰሳው መጠናከር አለበት የሚል ነገር አንድ እሱ ነው። ሁለተኛ እርጥበቱ ሳይለቅ በተለይም ታች ቆላማ ቀበሌዎች ላይ የጸደይ እርሻ የሚባል አለ ማለት በተለይ ሽምብራ የበቆሎ ማሳዎች አሁን የታረሳል 10 ሄክታር በሽምብራ እንሸፍናለን የሚል እቅድ አድርገናል ይዘናል ማለት ስለዚህ እነዛ ማሳዎች ቶሎ በተለይ በበቆሎ ተሸፍነው የነበሩ በፍጥነት አሁን የወረዳም ትራክተሮች ስላሉ በቀጥታ ወደዛ ማስገባት ይቻላል። አሁን እየጠየቁ ያሉ አርሶ አደሮች አሉ። ስለዚህ የጸደይ እርሻው እናለማምድ ነው በአመት 4 ጊዜ የሚባለው አንዱ እሱ ስለሆነ በተለይም ሽምብራ የማብቀል እድል ያላቸው 3ቱ ቀበሌዎች በተለይም ዳርቻና ዝግባ ቦታው ላይ ደግሞ ትልቅ ትኩረት ማድረግ መቻል አለበት። ስለዚህ እነዚህ ሁኔታዎች ባለሙያችን ጠጋ ብሎ እየደገፈ አርሶ አደራችን እያነቃ አርሶ አደሩም በባለሙያዎች በአመራሩ የሚሰጠው ምክር እያደመጠ ግብርናን ትራንስፎርም ማድረግ የግብርና ምርትና ምርታማነቱ እንዲጨምር ከፍተኛ ርብርብ ማድረግ አለብን የሚል ነው። ሌላው አዲስ እርሻ ላይ ቅድም መድገም እንዳይሆንብኝና አዲስ እርሻ ላይ የተጀመረው አብዮት
ባህር ዛፍ የማስወገድ ስራ ላይ የተጀመረው አብዮት ማጠናከር የሚል መልእክት ነው ያለኝ።